سواخدو تعليقو أدواي متسألخو سواخدو تعليقو أدواي متسألخو أتخمو صنايلو ودهم قالهم نجزنايلو تكيمو صنايلو ودهم قالهم نعدنايلو የአቶ በየነ ገረዝጌርን መልእክት በአማርኛ እናደርስልዎታለን። ለሁሉም ሼር ያድርጉ። ስታዲየሙ ከፊታቸው ተንቀሳቅሷል። ከህዝባቸውና ከአገራቸው ፊት መጫወት ነበረባቸው። ነገር ግን ከጥፋት በቀር ምንም የማያውቀው የዴዊ አገዛዝ ምክንያት በስደት ሞሮኮ ለመጫወት ተገደዋል። ስፖርት በሚሞትበት ሀገር የተወለዱና ያደጉ ወጣቶች በትጋት ድካማቸውና በቤተሰቦቻቸው ጠንክረው በተሻለ ደረጃ ላይ ቢደርሱ ችግሩ የት አለ? ለእነሱና ለወደፊታቸው መንግስት እንደሌላቸው ሲገነዘቡ ነበር ተቃዋሚዎቻቸውን ለማስተናገድ መድረክ ማቅረብ ያልቻለው። ሆኖም መንስኤው እነሱ አይደሉም። ነገር ግን በአገራችን የስፖርትን ምኞትና ባህል የገደለው ወታደራዊ አገዛዝ እና ለማምለጥ ሳይሆን እነዚህ ታላላቅ ዕድሎችና በዓለም አቀፍ ደረጃ የሚፈለጉ ሙያዎች ናቸው። ሌላ ደግሞ በጥንካሬውና በመሰደድ ማመን ነው። ከፊታቸው ያሉ ሙያዊ ዜጎች የት እና በምን ሁኔታ ውስጥ እንዳሉ በትክክል ያውቃሉ። ይህ ታሪክ አዲስ ክስተት አይደለም። አዲስ የሚያደርገው እንደገና የተገረሙ ሰዎችን ሲያዩ ነው። ለታላቅ ተሰጥኦዎቻቸውና ሀብቶቻቸው ህዝባቸውንና አገራቸውን መጥራት አልጠሉም። በግልጽ ባደረጉት ውሳኔ ደስተኛ አልነበሩም። ከኋላው ሌላ ዕድል የለም። ስደት ከሞት በፊት ምርጫ ነው። ሆኖም ግን ይህ ዕድል ዳግመኛ እንደማይገኝ በሚገባ ያውቃሉ። ወደዚህ ደረጃ እንዴት እንደደረሱ ራሳቸው ያውቃሉ። አትሌቶች፣ አርቲስቶች፣ ፖለቲከኞችና የተለያዩ ሀብቶችና ሙያዎች ዜጎች ከጊዜ ወደ ጊዜ ጭንቅላታቸውን እየሰጡበት ያለውን አገር መንስኤ መመርመር አስፈላጊ ነው። መሰላሊ ቢኦሬፋሽ የስርዓት ለውጥ በኤርትራኛ በኤርትራ ውስጥ ስር ነቀል ለውጥ የአገራችንን ስም እና የትውልዳችንን ዕጣ ፈንታ ለመጠበቅ ብቸኛው መፍትሄ ነው እያልን ነው። የወታደራዊ ስርዓቱን መደገፍ ማለት ውርደትና ውርደት ማለት ነው። አርበኞች፣ ጨቋኞች፣ ቁጣቸውን እና ሀፍረታቸውን የሚያሳዩበት መድረክ የእኛ ምሳሌ ነው። የተሳሳተ ስርዓት የተወሰነ ጉዳትና ሊሸነፍ የሚችል አደጋ ያስከትላል። ነገር ግን የተሳሳተው ማህበረሰብ ዘላለማዊ አደጋን ያመጣል። የሻዕቢያ ወታደራዊ ስርዓት እኛን ለመከፋፈል፣ ለመግደል፣ ለማሰቃየት እና ያለ ህልምና ምኞት ለመተው ያለመ ነው እና በፍጹም አይለወጥም። የሚለወጠው ሲሸነፍ ብቻ ነው። ኮከቦቻችን የትም ቢሄዱ መልካም ዕድል እመኛለሁ። የሻዕቢያን ሽንፈት ለአገራቸውና ለህዝባቸው የሚሰይሙበት ጊዜ አስቀድሞ ይኖራል። ነገ ኤርትራ እንገናኝ። መጠን ተወሪድና ዘሎ ሽግር ሓስብ ተዘይትና ብምስጢር ንጠፍእ ንኽእል ከምዚ ተኹላ መንጎን ዝኣተው ናባጊዕ ሰለስተ ስዋኽዶ ተኣሊኹ ኣደዋይ መፅእ ኣለኹ ስዋኽዶ ተኣሊኹ ኣደይ መፅእ ኣለኹ أتخمص نايلو ودهم قالهم نجزا نايلو تكيمص نايلو ودهم قالهم نعد نايلو